السلام عليكم. ራሱን ያጠፋ ሰው አላህ ወስኖበት ነው እንዴት በአኺራ ይጠየቃል ለሚሉ ሰዎች ምን መልስ እንስጥ ይላል። ይሄ ጉዳይ በዚች ራስን በማጥፋት ጋር የተያዘ ብቻ ሳይሆን ኢንማ ማንኛውንም ክስተት ማንኛውንም ምድር ላይ የሚከናወን ነገር ሁሉ በአላህ ውሳኔ እንደሆነ እናምናለን። ማንኛውም ይሄ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም የወሰድነው አቂዳ ነው። ሱሐቦች የነበሩበት አጠቃላይ የነብያት እምነት ነው። ያኒ ሰይዱና ሙሳና ሰይዱና አደም ዐለይሂ ሰላም በአንድ ጉዳይ ላይ ተነጋገሩ የሚል ሐዲስ መጥቷልና ከዚያ ሙሳ አደምን ዐለይሂ ሰላም ባንተ በአባታችን ምክንያት እኮ እንደዚህ ሆነው ብለው አደምን ዐለይሂ ሰላም ለምን እንዲህ አደረክ የሚል አይነት ነጥብ አነሱ። አደም ዐለይሂ ሰላም ደግሞ ይህ ነገር እኮ አላሁ ስብሓነሁ ወተዓላ የወሰነውና መሆኑ ማይቀር ነገር ነው እኮ ብለው መለሱላቸው እና ፈሐጀ አደሙ ሙሳ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ቦታ ላይ አደም ዐለይሂ ሰላም ልጃቸው ሙሳ ላይ ሁጃ አቀረቡባቸው። ይህ ነገር የሆነ ነገር ስለሆነ ደግሞ ካለፈ በኋላ መቼም ሰው ስተት እንኳን ቢሆን እየሰራው እያለ ለምን እንዲህ ታደርጋለህ ሲባል በቀደር መደበቅ የለበትም። ቀደሩ እንዳለ ሆኖ ታዋቂ ሆኖ የታወቀ ሆኖ ነገር ግን መርሐባ ተውበታለሁ መለሳለሁ ማለት ነው ያለበት። ያው ያለፈ ነገር ሲሆንና ከተመለሰ በኋላ ከሆነ በቃ እኮ አላህ ወሰኖት እኮ እንዲህ ሆኗል ካሁን በኋላ ያለውን አህዋል አላህ ያስተካክልልን እንጂ ብሎ ቢል አይወቀስበትም ስላለፈ ነገር ስለሆነ የሚያወራው። ያው በሁሉም አቅጣጫ ብንሄድ ማንኛውም የሚከሰቱ ነገሮች ከአላህ ውሳኔ ውጪ አይሆኑም የሚለውን ነብዩ ናቸው ሰለላሁ ዐለይሂ ወሰለም ያስተማሩት። ያኒ ጅብሪል ዐለይሂ ሰላም መተው ለነብዩ ዐለይሂ ሰላቱ ወሰላም መልኢማን ያሏቸው ጊዜ الإيمان أن تؤمن بالله وملائكته وكتبه ورسله وباليوم الآخر وتؤمن بالقدر خيره وشره. مترشا لتشوانا تبنج بقدر ما من نو للأن يسدستنيا إيمان وانا مسوسو مالتم الله سبحانه وتعالى مدر لا يميهون النقروش كله عالم لا يميهون النقروش كله سمايم مريت يميهون يتم وتايهون كلهم بوسانيونا بمشاتو በተቅዲሩ በቀዷእ በቀደር እንዲከናወን አድርጎት ነው ብለህ ማመን አለብህ። ከዚህ በፊት አንድ ሰው ራሱ ወንጀል ሰርቶ እንደዚህ የሚደረግ ከሆነ እያሉ ይጠይቃሉ። ዞሮ ይሄኛውም አንድ ቁንጽል ነገር ነው እንጂ ዞሮ እዛው የሚመለስ ጥያቄ ነው። ከዚህ በፊት የተመለሱ ያኔ ሰው ወንጀል ሲሰራ አላህ ወስኖበት ከሆነ ለምን ይቀጣዋል? አሁን ራስ መግደል ብቻ ሳይሆን ኸምር ቢጠጣ ሌላም ነገር ቢያደርግም ዞሮ ሄዶ ምን እንላለን? እኛ እንደ ባሪያዎች ምን እናምናለን? ላ የኩኑ ኢላ ማ ቀደረ አላህ ችሎታው መሻቱ ጉድለት የሌለበት ነውና የተወሰነውን እንዲሆን ሽቶት የተወሰነውን ደግሞ እሱ እንዳይሆን ሽቶት በተቃራኒው የሚሆን ነገር አይኖርም በፍጹም ኃያል ነውና አልፈዓሉ ሊማ ዩሪድ يعني يشاون سرينو فعال لما يريد يعني يمشاون يميفلقون نجر يرجع الله سبحانه وتعالى سو عاجز نونا يفلقون نجر ما رجع يشيل شلوته والسنة فطور نونا عالم يستنبر عند أملاك بتشانو عالم يستنبروا دمو السو بشاو ملكون يستنبروا هنا مسألة وقت ماز كذبوا هلا ታዲያ ለምንድነው ሙዓቀባ የሚያደርገው? ለምን ይቀጣል በሰራነው ወንጀል ከተባለ አኺር ማ ነሲሉ ኢለይሂ ላ ይስአሉ ዐማ የፍዐሉ ሁም ይስአሉ። እርሱ አላህ በሚሰራው አይጠየቅም፣ ኸልቁ ግን ይጠየቃል። ናም ዓቅል ሰጥቶናል፣ እኽትያር ሰጥቶናል፣ የመምረጥ ችሎታን ሰጥቶናል። አላህ ደጉን ምናይበት ክፉን ምናይበትን አእምሮ ሰጥቶናል። ሁሉ ነገር በአላህ መሺአ ከመሆኑ ጋር የሰው ልጅ ደግሞ መሺአ የሚባል ነገር ደግሞ አለው አላህ የፈጠረለት።
በዚህ መሽአ ወደዚያ የሄደ ጊዜ ወለው ካነ ቢተቅዲር الله سبحانه وتعالى ወደ ሸር የሄደ ጊዜ አላህ ይቀጣዋል ብሏልና ይቀጣዋል